በእኛ የካዱና ያስዋሹ ጀሃነም ዘላለም ዘውታሪ ሲሆኑ ይገባሉ። እነዚህ ካዲያን በዚህ በተወረደልን ቁርአን ያስተባበሉ ሆኖም ግን ለሙሐመድ ሰለላሁ ዐለይሂ ወሰለም የተወረደላቸው ይህ የአምላክ ራእይ እንደሚነግረን ከሆነ እነርሱ ከዚያ የእሳት ቅጣት መውጫ የላቸውም፣ ለዘላለም እዚያው ይኖራሉ። ሌላው የዚህ ቅጣት ቦታ ስም ጀሃነም የሚል ነው። ይህም ብዙ የቁርአን ክፍል ውስጥ በተደጋጋሚ ተጠቅሷል። እኛ ስለ ጀሃነም በሰማን ቁጥር አዑዙ ቢላህ ሚን ዛሊክ ማለት አለብን። በሐዲስ እንደተጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም ከፈጅር ወይም ሱብሒ ሰላት በኋላ ለሰባት ጊዜ ያክል አላሁመ ኢና አዑዙ ቢከ ሚን ዓዛቢ ጀሃነም የሚለውን ዱዓ ያደርጉ ነበር። ይህም ሲተረጎም አላህ ሆይ ከጀሃነም ቅጣት በአንተ እጠበቃለሁ ማለት ነው። ስለዚህም ስለ ጀሃነም ስንሰማ ከዚያ አላህ እንዲጠብቀን ዱዓ ማድረግ አለብን። ጀሃነም የሚለውን መጠሪያ ከቁርአን ውስጥ እንስማ። ሰለላሁ ዐለይሂ ወሰለም إن جهنم كانت مرصادا. Indeed, hellfire. Look at these words. Is it place? ጀሃነም መጠባበቂያ ስፍራ ናት። እንግዲህ እስኪ ይሄን አዳምጡ። መጠባበቂያ አድፍጣ የምትጠብቅ ቦታ ናት። ጀሃነም ማለት ተዝቆ የማያልቅ መከራ የተደረደረባት የድንበር አላፊዎች መቀጫ ቦታ ናት። ይህም ማለት አንድ ጊዜ ወደ እርሷ ውስጥ የገባ ሰው ዙሪያውን ታካብበውና መውጫ በማሳጣት ፍዳውን ታሳየዋለች ማለት ነው። ከላይ ከታች ከግራ ከቀኝ መውጫ ቀዳዳ የሚባል የሌለበት አስጨናቂ የሆነች ቦታ ናት። እዚያ ከገቡ የመውጫው ነገር ጭንቅ ነው። للطاغين مآبا. ሕግ ተላላፊዎችና የእኩይ ምግባር ባለቤቶች ለብቻቸው ሆነው ቅጣታቸውን የሚቀምሱባት ስፍራ ናት። لابثين فيها أحقابا. በውስጧ ብዙ ዘመናት ነዋሪዎች ሲሆኑ لا يذوقون فيها بردا ولا شرابا. They shall not have in it whatsoever anything. በውስጧ ቅዝቃዜንም መጠጥንም አይቀምሱም። ቀድምተኞቿ አንድ ጊዜ በውስጧ ከገቡ ቀዝቃዛ የሚባል ነገር ፈጽሞ አያገኙም። እንዲሁም የሚጠጣና ጥምን የሚቆርጥ ቀዝቃዛ መጠጥ አይሰጣቸውም። የጀሃነም ሰዎች የሚመገቡትን የሚጠጡትንና የሚለብሱትን ልብስ አስመልክተን በአላህ ፍቃድ ብዙ ነገሮችን እንወያያለን። إلا حميما وغساقا. ግን ሙቅ ውሃንና እዥን ይቀምሳሉ። እንግዲህ ተመልከቱ፣ የሚጠጣ ቀዝቃዛ ነገር የለም ከምን በስተቀር እጅግ የፈላ ከሆነ ውሃ በስተቀር። እንዲሁም ቆሻሻ እጅግ ዘግናኝና አስቀያሚ የሆነ ከሰዎች ቁስል የሚወጣ እዥን ይጠጣሉ። ለመሆኑ ይህ የፈላ ውሃ ምን እንደሆነ ታውቃላችሁ? ፈጽሞ ከምድራዊ የፈላ ውሃ ጋር አታነጻጽሩት። ያኛውና ይህኛው ፈጽሞ የተለያዩ ናቸው። የሙቀታቸው መጠን 70 ለ1 ነው። 70 እጅ ለ1 እጅ ማለት ነው። ይህ ማለት የጀሃነም ውሃ በ69 እጅ ከምድራዊ ውሃ የፈላ ነው ማለት ነው።